እጅግ በጣም ስስታም ነበር። በየቀኑ ለሥራ ባልደረቦቹ ነፃ ምግብ ይሰጥ ነበር። የባልደረባውን እርጎ እንኳን ሰርቆ ሲያዝ እርጎው ሊያልቅ እንደሆነና እየረዳው እንደሆነ ተናግሯል። ይህ ስስታም ሰው የሚከራይበት ቦታ ሲፈልግ ተጋጣሚውን አገኘ። ፊቱን ማጠብ 2 ሰከንዶች ብቻ እንደሚወስድ ለባለቤቱ አሳይቷል። ነገር ግን ባለቤቱ ብዙ ውሃ እያባከነ እንደሆነ አስቦ ነበር። ባለቤቱ ፊቱን ለማጠብ 10 ሚሊ ሊትር ውሃ ብቻ እንደሚጠቀም ተናግሯል። ሰውየው አላመነም። ስለዚህ ባለቤቱ የመለኪያ ኩባያ አውጥቶ 10 ሚሊ ሊትር ውሃ በትክክል አፈሰሰ። ከዚያም የወረቀት ፎጣ አንስቶ ውሃውን በሙሉ ጠጣ። ፊቱን ለማጥራት እርጥብ ፎጣውን ተጠቅሟል። ሰውየው ዝም ብሎ አከራዩ ፀጉሩን ለማጠብ ምን ያህል ውሃ እንደሚያስፈልገው ጠየቀ። ባለቤቱም 10 ሚሊ ሊትር ብቻ እንደሚያስፈልግ በሙሉነት መለሰ። ሰውየው ይህ የማይቻል ነው ብሎ አሰበ። ባለቤቱ በእርጋታ ዊጉን አውልቆ ተመሳሳይ እርጥብ የወረቀት ፎጣ ተጠቅሞ ራሰ በራ ጭንቅላቱን ጠረገ። ሰውየው ባለማመን እያየ ሲሄድ ባለቤቱ ሻወር እንኳን 10 ሚሊ ሊትር ብቻ እንደሚያስፈልግ በኩራት ተናገረ። ባለቤቱ ሊቆም ሲል ሰውየው በችኮላ አቆመው። ይሁን እንጂ ባለቤቱ የውሃ ሀብትን እያባከነ ነው ብሎ ከሱ ወዲያውኑ በቦታው አባረረው። በግዴለሽነት ሰውየው አዳዲስ ዝርዝሮችን በመስመር ላይ ፈለገ። በአጋጣሚ በዓመት $3000 ብቻ የሚከራይ ቤት አገኘና ወዲያውኑ ለእይታ ቀጠሮ ለባለቤቱ አነጋገረ። በእይታው ወቅት ሰውየው የክፍሉን እያንዳንዱን ዝርዝር መረጠ። የቤት ኪራዩን ለመቀነስ ሞከረ። ባለቤቱ ተበሳጨና መሄድ ጀመረ። ነገር ግን ሰውየው ስምምነቱን ለማዳን በፍጥነት ነገሮችን አስተካከለ። በዚያም ጊዜ በክፍሉ ውስጥ አልጋ እንዳለ አስተዋልና የክፍሉን ግማሽ ክፍል ብቻ በመያዝ ዝቅተኛ የቤት ኪራይ እንዲከፍል ሐሳብ አቀረበ። ባለቤቱ ተስማማ እና ሰውየው በመጨረሻ ክፍሉን በዓመት $100 ተከራይቷል። ሆኖም በማግስቱ ጠዋት ከእንቅልፉ ሲነቃ በሌላኛው የአልጋው ግማሽ ላይ የተኛ ውሻ አገኘ። ደነገጠ። የአዲሱን የክፍል ጓደኛውን ስም ጮኸ። እንግዳ ነገር ሆኖ የክፍል ጓደኛውን ስም በጠራ ቁጥር ውሻው ምላሽ ይሰጣል። በተከራየው ክፍል ውስጥ የክፍል ጓደኛው ውሻ መሆኑን የተገነዘበው ከዚያ በኋላ ብቻ ነው።